ቀና በይ አታልቅሽ። ቀና በይ ቀና በይ ቀና በይ ቀና በይ ቀና በይ። አቶ ሳሙኤል እየነገርኩት ነው እኔ አይደለም ሳሙኤል አንድ ነገር እንድታውቁ ፈልገው ነገር ቢኖር ማለት ነው። አትንኪኝ በቃ አልፈልግም። አትንኪኝ አልኩሽ አይደል እንዴ? አትንኪኝ በቃ እና ምናልባት እንደዚህ የምትሆኑበትን ነገር ልትነግሪኝ አትችይም? እባክሽ ምንም የማውቀው ነገር የለም። ምን ብዬ ልንገርህ? እኔ በምን እንደተቀየረ እኮ እሱ የነገረኝ። እንደዛ አይነት ጥፋት አለብሽ ብለኝ እኮ ጥፋት የራምኝ ልስተካከል እችላለሁ፣ ግን ምንም እንደዚህ ያለኝ ነገር የለም። በቃ ስለ ልጅ እንዳታነሽብኝ አንቺ፣ ስለ ልጅ እንዳታነሽብኝ ስለ ልጅ ጭራሽ ድጋሚ ሌላ ትኩሳት፣ ሌላ ስቃይ። ስለ ልጅ እንዳታነሽ። ያለ ፋይሎችሽ በእኔ ስም ታዞሪልኛለሽ። እንስማማለን? አዝሩላለሁ፣ ግን አንተ ብቻ ነው የምፈልገው። አንተ ማጣት አልፈልግም። እሱ ከዛ በኋላ የሚደርስ ነገር ነው። ይኸውልሽ የቤቱንም ካርታውን የመኪናውን ለእንትን የሰጠሽው መኪና እንዳለ እሱን እፈልጋለሁ። ባንክ ያለውን ገንዘብ እንዳለ በስሜ። ይህ ፀጉርሽን አይተሽዋል? ይህ ልብስሽ ምንድን ነው? ቤት ውስጥ እኮ ነው ያለው። ቤት ውስጥ ብትሆኚ ታዲያ ልብስ አትቀያየሪም? ፀጉርሽን አትስተካከሪም? አሁን እንግዳ ይዤ መጣ እንደዚህ ነው የምትቀበይው? ምን ሆንኩ ታዲያ ሳሚ? እኔ እኮ ነኝ የምታውቀኝ ሀና እኮ ነኝ። ምን ነክ ነው እንደዚህ የምትሆነው? እሺ ቆይ ልቀቂኝና እንደዚህ ማውራት አትችይም እንዴ? ተሰጫው ምን መድባበስ መነሳሳ ምንድን ነው? በቃ ሰው እንኳን አታከብረም። ዝም በይ። ዝም አይደለም ለምንድን ነው? ዝም በይ። እሷም እኩል መብት ይኖራል። እኔ ማስተዳድራት ምን አገባት እሷ? እሺ ብላ የሚሰጣትን እየተቀበለች መኖር እኮ ይሄ ትክክል አይደለም። ምን ሆነህ ነው? ካሜራ ፊት ነው ያለው። ትክክል አይደለም እያደረክ ያለው እንዴ። እቺ ልጅ እንደዚህ ሲደበድቧት ቀደም አንገቷን አንቀው ፀጉሯን ይዘዋት ነበር አይደል? ድጋሚ እንደዚህ አይነት ነገር ተፈጥሮ እሷ የሆነ ነገር ሆና በሚቀጥለው ስመጣ የሆነ ነገር ብትሆን እኔ ራሴ ነኝ ፍርድ ቤት እንጎትሮ። ምን አገባህ? ምን ቤት ነው? ምን ቤት ነው? ተረጋጋ እያልኩህ ቤቴ የገባሁት ነገርኩህ። ዳንዳው እንጂ ሲስተር ከመጣች ወደዚህ አካባቢ በቃ የሆነ እሺ ቢያንስ ወደ 4 ወር ምናምን አካባቢ ገደማ ይሆናል። ኦኬ ጸባዩ እንደዚህ እየተቀየረ መጣ። እህትሽ ከመጣች በኋላ ማለት ነው? ሲስተር ከመጣች በኋላ እያደረካት ያለውን ነገር እሷ በፍጹም ትክክል አይደለም። ቤተሰቦቿ ጎረቤቶቿ ቢያውቁ ህግ ቢያውቅ ዝም ሊሉት የሚችል ይመስሎታል? ማን አንተ ምንድነው? ምን አገባ? አይመለከትህም እኮ። ይመለከተኛል። ያልሆንኩትን ነኝ ብዬ ለምንድን ነው የማዋሸው? ምንድነው የሆንከው ታዲያ? በቃ ደስተኛ ነኝ ማለት አልችልም ማለት ነው። አሁንም እኮ ደስተኛ እንዳልሆንክ ነው እየተናገርኩ ያለው። አዎ ደስተኛ አላደረግሽኝም። ገና ነሽ። ይገርቱ ሳሙኤል ነገ ከነገ ወዲያ የሚቆጩትን ነገር ነው እያደረገው ሲጀምር ማለት ነው። የማያገባው ውስጥ አንተ ነው የገባኸው አይደለ? ሰው ቤትም የገባው አንተ ነህ። ስለዚህ ውጣልኝ። በቃ እኔ ከዚህ በላይ ከአንተ ጋር ንግግርም አልፈልግም። ተነስ፣ ውጣልኝ። በቃ ውጣልኝ። ምንድን ነው የምትፈልገው? ጸብ ነው የምትፈልገው ከኔ ጋር? ውጣ። ምንም ክብር የሚባል ነገር የለም። አቶ ሳሙኤል እየነገርኩት ነው እኔ አይደለም ሳሙኤል አንድ ነገር እንድታውቁ ፈልገው ነገር ቢኖር ማለት ነው። ሴት ልጅ ላይ እጅ ማንሳት ወንድ ላይ እጅ እንደማንሳት አቶ ሳሙኤል በቃ ወደፊቱ ፍቅር ሊመለስ ይችላል። በቃ አሁን የሆነ ነገር ሆኖ ሊሆን ይችላል። በቃ አይደለም የሆነ ነገር ቢያደርግሽ ነገር ከነጉዳ እንደዚህ አልነበረም። ሳሚ የሆነ ነገር ሆኖ ነው በቃ እኔ እችላለሁ። በቃ እኔ አረጋጋለሁ። እስከምን ድረስ ነው የሚችሉት ማለት ነው? ችግር የለውም። ለምጫለሁ። ያው 4-5 ወር ይሆናል እኮ አሁን በቃ ይረጋጋል። 4-5 ወር ሙሉ እንደዚህ ያደረጉት ከነበር አንድ ቀን ተሳስቶ ደግሞ እሱም ሳያስበው የሆነ ነገር ቢያደርጉት እጁ ላይ የሆነ ነገር ብትሆኑ ግን በጣም ከባድ ነው የሚሆነው። ወደ ነበረበት ይመለሳል። ምንም አላልሆንም። በቃ እኔ በዚህ ደረጃ ላይ ይኸውልህ እኔ ልለያያችሁ ወይም ደግሞ መጥፎ ነገር እንትን ለማለት አይደለም፣ ግን ይሄ በጣም ከባድ ነገር ነው እንዴ! እንዲህ እየቀጠቀጡት እንዲህ እባክህ ተቀመጡ። ይሄን ነገር ወደ ሽምግልና ወይም ደግሞ ወደ ፍርድ ቤት ለምንድን ነው ይዘውት የማይሄዱት? ወይ ደግሞ የሚያስታርቃችሁ አካል የሐሳብ ልዩነታችሁ ቆይ ምንድነው መናገር የሚችሉት? የሐሳብ ልዩነት አለ ምንድነው ሆንኩኝ የሚሉት ነገር አለ እሳቸው? በቃ ምንም አይሄድ ብሎ አይናገርም እኮ በቃ ብቻ ከስራ ይመጣል። እኔ ጋር መተኛት ካቆመ እንደነገርኩ ወደ 5ኛ ወር ይሆናል ማለት ነው። ይመጣል፣ ሶፋ ላይ ይተኛል። በስነ ስርዓት እኔ ሳወራው ምንም በስነ ስርዓት አያወራኝም።
ተገላምጦኝ ነው እንትን የሚለው። እኔ ማውራውን እኔ በፍቅር ሳወራ እሱ ወደ ጸብ ነው የሚያዞረው። አንድ ቀን እንኳን ያው 4ኛ ወር 5ኛ ወራችን ላይ አንድ ቀን በፍቅር አውርቶኝ ያውቃል እኮ። ችግራቸው ምናልባት ማለት ወጣት ነው ያው ቤት ውስጥ ለመጣው ነው አንተ እያልኩት ያለው አንተ እያልኩ እንዳወራው ይቅርታ እሺ። ቆይ ለምንድን ነው ችግሩን እንደዚህ ነው ብሎ የተናገረው ነገር አለ? ለዚህ ነው ካንቺ ጋር የሚያጣላኝ ይሄ ነገር ነው የማይመቸኝ ምናምን ነገር ብሎ የተናገረው ነገር አለ? ምንም የተናገረው ነገር የለም። እሺ ምንድነው እንኳን ነገር እንኳን ስለ ዝም በይ ነው በቃ። አንቺ የሆነ ነገር እንድታወሪኝ አልፈልግም፣ ዝም በይ ነው፣ ሌላ ነገር አይለኝም። በቃ አንቺ ማየት አልፈልግም፣ ዝም በይ፣ ተቀየረሽብኛል፣ ቤት ይያዋልሽ ምናምን ነው የሚለኝ በቃ። እሺ ፍቺ ይፈልጋሉ። ፍርድ ቤት ያለው ነገር እኔ ላመቻችሎት ወይ በሽምግልና ሽማግሌዎችን ላምጣሎት? እኔ ከሱ ተለይቼ መኖር አልፈልግም። በስንት ስቃይ ነው ያገባሁት። እሺ እንደዚህ የሆኑ እስከ መች ድረስ ይኖራሉ? አይ ይስተካከላል በቃ። እሺ ይኸውልዎት እውነቱን ለመናገር ከሆነ እርስዎ ቢፈልጉም ባይፈልጉም አንቺንም አንቺ እያልኩ እንዳወራሽ እባክሽ ፍቀጂልኝና ይኸውልሽ ከዚህ በኋላ ተመልሼ ስመጣ ምናልባት ይሄ ሀሳብ ልዩነታችሁ ተስተካክሎ ወይም ደግሞ ችግሮቻችሁን ፈታችሁ ካልሆነና እንደዚህ እየደበደበሽ ከሆነ እውነቱን ለመናገር ከሆነ እኔ ይቅርታና ይሄንን ማህበራዊና ሴቶች ጉዳይ ነው ይዤው መሄደው። በእንደዚህ አይነት ሁኔታ የሆነ ነገር ከሆንሽ በኋላ ዝም ብዬ ማየት አልችልም። እንደዚህ እንዳታደርግ። አይ ያስተካክላል በቃ ታወይ ይመለሳል ብዬ ተስፋ አድርጋለሁ። እና ምናልባት እንደዚህ የምትሆኑበትን ነገር ልትነግሪኝ አትችይም ነው እባክሽ? ምንም የማውቀው ነገር የለም። ምን ብዬ ልንገርህ? እኔ በምን እንደተቀየረ እኮ እሱ የነገረኝ። እንደዛ አይነት ጥፋት አለብሽ ብለኝ እኮ ጥፋት የራምኝ ልስተካከል እችላለሁ፣ ግን ምንም እንደዚህ ያለኝ ነገር የለም። በቃ እሱ ከድንገት ተነስቶ ነው ቀይር ያለብኝ። ስለዚህ ታዲያ አሁን በቃ እንደዚህ ያለ አትጨነቅ አንተ፣ በቃ ይስተካከላል። አመሰግናለሁ። እሺ ካሜራ ካጠፋው በኋላ ምናልባት አንዳንድ ነገሮችን ማለት ያሉሽን መብቶች በዝርዝር እነግርሻለሁ። ይኸውልሽ ባልሽ እስከምን ድረስ ነው አንቺ ጋር መብት ያለው? ምናልባት ህጉን ማታውቂው ከሆነ መብትና ግዴታዬን እኮ ነው ያውቃለሁ። ሁሉንም ነገር ጠንቅቄ ያውቃለሁ። የተማርኩኝ ነኝ። አንደኛ ስለምወደው ነው ስለማፈቅረው ነው በቃ እንደዚህ እቺ ይኖርኩት። ማዳሙ ይስተካከላል፣ ይመለሳል፣ ወደ የድሮውን ሳም ያገኘዋለሁ ብዬ ተስፋ አደርጋለሁ። ምን ማለት እንዳለብኝ አላውቅም፣ ግን እሺ ፈጣሪ ይርዳሽ። በሚቀጥለው ምንም አይነት እገዛ ካስፈለገሽ ስልኬን አድራሻዬን አስቀምጥልሻለሁ። በማንኛውም ሰዓት ልትደውይልኝ ትችያለሽ። እሺ እንግዲህ ተመልካቾቻችን አቶ ሳሚ ቤት የነበረን ቆይታ ይሄንን ይመስል ነበር። ማለት እውነቱን ለመናገር ከሆነ በጣም ከባድ ነው። ያው ነገሩ ከጠበቅነው በጣም አሳማሚና በጣም አስቸጋሪ በጣም አሳዛኝ ሆኖ ነው ያገኘነው። እስኪ አቶ ሳሙኤልን በድጋሚ አግኝተን ምናልባት በዚህ ጉዳይ እንድንረዳቸው እንድናግዛቸው የሚፈልጉ ከሆነ የተወሰነ ቁጣቸው ይውረድላቸውና ትንሽ ተረጋግተው ደግሞ ምን ማድረግ እንዳለብን በምን መልኩ ምን ማገዝ እንዳለብን እንጠይቃቸዋለን። ምክንያቱም ትዳር በዚህ አይነት መልኩ ትንሽ ለኔ ከብደኛል እውነቱን ለመናገር ከሆነ እሷም በፍቅር ስም መለያየትም እንዲከሰስም ወይም ደግሞ ሽማግሌ እንዲገባበትም አትፈልግም። የኛ ፍቃድ ግን አናግረ ነው ችግሩ የቱ ጋር እንደሆነ ያው ችግሩንም እሷ አልነገረችንም። በምን መልኩ ይሄንን ነገር መፍታት እንዳለብንም ያው እሷ እስካልተባበረችን ድረስ ትንሽ ይከብዳል። ምክንያቱም እሷ ብትተባበረን ሽምግልና ጋር ወይም ደግሞ ፍርድ ቤት ይዘነው ለመሄድ ይመች ነበር። አሁን ግን ያለችበት ሁኔታ በጣም አስቸጋሪና ከባድ ሁኔታ ነው። ነገ ምን እንደሚፈጠር አናውቅም። አንቺ ግን በደንብ አስበሽበት ደውለሽልን ይሄንን ነገር አንድ መልክ በእናትይዘው ጥሩ ነው። በዚህ መሀል የሚፈጠረው ምን አይታወቅም። የሆነ ነገር ብትሆኚ ውሃ ልታምጪልን ትችያለሽ። ውሃ ልታምጪልን ነበር ነው የገባሽው? እሺ በጣም ይቅርታ። እንግዲህ ተመልካቾቻችን ማለት እህትየው የነገረችን ነገር ማለትም እህትየው መታ መጀመሪያ እንደዚህ እህቴ
ባለቤቷን ላይ ተማግጣለች። በጣም የተለያዩ ነገሮችን ነው የምታስጨንቀው የምታደርገው እና እሱ ግን ጥሩ ሰው ነው፣ ሊጎዳ አልፈልግም ምናምን እያለች እየነገረችን ነበረ። እውነቱን ለመናገር ከሆነ እዚህ ስንመጣ ያገኘነው ደግሞ በተቃራኒ ሆኖ ነው። ምክንያቱም ባልየው በጣም አግሬሲቭ፣ ተቆጪ፣ ተደባዳቢ፣ ሚስቱን በጣም አስቸጋሪ፣ እንደምታዩት ሚስቱን ካልገደልኩ የሚል ሆኖ አግኝተነዋል። እህቷ ደግሞ በተቃራኒው በጣም አፍቃሪ፣ እህቷን ወዳጅ፣ ባሏን ወዳጅ፣ ቤቷን አክባሪ ሆና ነው ያገኘናት። ስለዚህ እዚች ጋር አንዳች የተደበቀ ሚስጥር እሷም ስትናገረው እንደሰማችኋት ከሆነ ከዛሬ 4 ወር ወደዚህ ጀምሮ ነው እንደዚህ አይነት ነገሮች እየተፈጠሩ ያሉት። ማለትም ይሄንን 4 ወር ነው እሱ የተቀየረው። እህቴ ከመጣሽ በኋላ እዚህ ቤት ምናምን ነገር አለች። ምናልባት እንግዳ መቀበል ስለማይወድ ቤት ውስጥ እዚህ ተጨማሪ ሰዎች እንዲኖሩ ስለማይፈልግ ሊሆን ይችላል ምናልባት እየሆነ ያለው። ወይም ደግሞ ሌላ ተጨማሪ እያሰብኩ ያለው እየተጠራጠርኩ ያሉት ደግሞ ሰፋ ያለ አሁን ላይ ለካሜራ ለመግለጽ የማይመች ግን የሆነ አጠራጣሪ ነገሮችን ውስጤ ላይ ማለትም እህትየው ከመጣችበት ጊዜ ጀምሮ ነው ሲል፣ አንደኛው የእህቷን መምጣት ስላልወደደ ነው ሊሆን የሚችለው። ሁለተኛው ደግሞ ከእህትየው ጋር ይሄን ማለት እንኳን ትንሽ ያስቸግረኛል እና ይሄን ነገር ለማጣራት አንዳንድ የምናሄድባቸው ርቀቶች ይኖራሉ። እስኪ የምናገኘውን ነገር ደግሞ ለእናንተ የምናቀርብላችሁ ይሆናል። የምታመጣልን ውሃ ቀምሰን ከዚህ ቤት እንወጣለን። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም የተወደዳችሁ የጋዜጠኛው ቤተሰቦች እንዴት ናችሁ? ሰሞኑን ትንሽ በነበረው ነገር ላይ መወዘጋገብ አይነት ባህሪ ውስጥ የነበር ነው። ምክንያቱም ከባልና ሚስት ጋር በተያያዘ ልጠቆም የመጣችው የሚስት እህት ነው የእናትም የአባትም የስጋ እህት ናት። እና እዛ ከሄደን በኋላ ያገኘነው ነገር ግን ባልና ሚስት በጣም አፍቃሪ ባለሙ በጣም ጎርባጣ ሰው ነው ያገኘነው። ግን እህት ስትጠቁም የጠቆመችን ጥቆማ ላይ ባል በጣም ምስኪን እንደሆነ በጣም ጥሩ ሰው እንደሆነና በጣም ትሁት ሰው እንደሆነ ነበር የነገረችን። ነገር ግን በተቃራኒ ሆኖ ሚስት በጣም ትሁትና በጣም ታጋሽ በጣም ደግሞ ትዳራቸውን አጋዥ ሆና ነበር ያገኘናት። እዛ ስንሄድ በተገላቢጦ ሆኖ ነገሮች ግራ አጋብተው ነበረ። እንዲም ሆኖ በቀደም ዕለት እዛ ቤት ውስጥ በነበረን ቆይታ ላይ አንዳንድ የተፈጠሩ ነገሮች ነበሩ። ትንሽ ጭቅጭቅ ነበረ። ያንን በተመለከተ አንድ ሰው አለ አጠገባችን በምን እንዳገኘንና ጉዳዩን በተመለከተ ላግዘ ለረዳ የምፈልገው ነገር አለ ብሎኝ እዚህ ድረስ ተከስታለች። እስኪ ወደ እሷ እናልፍና ያለውን ነገር አብረን እንከታተላለን። ሰላም እንዴት ነሽ? እሺ ማንነትሽን ትነግሪኛለሽ? ምን ልታግዢኝ ምን ልትረጂኝ እንደመጣሽም ጭምር አጠር ባለ ሁኔታ ታናግሪኛለሽ ማለት ነው። እሺ ብርቅ ይባላለሁ። ባለፈ እኛ ቤት መተህ ነበረ። የዛ ቤት ሰራተኛ ነኝ። ምናልባት አይተኸኝ ከሆነ እኔ የዛን ቀን አይቼ ነበርና እንደዚህ አይነት ሰው ሳፈላልግ ነበር። እንደዚህ ቤት ውስጥ የማየው ነገር ጥሩ ስላልሆነ ያንተን ስልክ ከባልደረቦች ተቀብዬ የዛን ቀን በምትልበት ሰዓት የተጨቃጨቃችሁ ሰዓት ላይ ወጥቼ ካንተ ባልደረቦች ስልክን ተቀብዬ ላናገርህ የፈለኩትና ያው እነሱ እንዲያውቁ ግን አልፈልግም። ጋሼም ሆነ ባለቤቱ እዛ ቤት ውስጥ እኛ የመጣን ጊዜ ካሜራ ይዘን ከስነቷሉና ከቤተሰብ መምሪያ ነው የመጣ ነው ብለን ባልና ሚስቱን በምናናገርበት ጊዜ አንቺ ነበርሽ ነው የዛለት? አዎ እዛ ቤት ነው የምኖረው። ሰራተኛቸው ነው። እዛ ቤት ነው የምኖረው። አይቼ ነበርና ያኔ ነው ስልክ ከነሱ ተቀብዬ ላናገር ፈልጌ ምን ልረዳህ እችላለሁ? እኔስ የነሱ ነገር ለኔም ስለሚያሳስበኝ እኔስ ምን ልርዳህ ምን ላግዝህ እችላለሁ የሚለውን ነገር ልጠይቅ ፈልጌ ነው። እስኪ የምትረጂኝና እኔ ከመንገሪ በፊት ምንድነው እስኪ በተለየ ሁኔታ እዛው ቤት ውስጥ የምታያቸው ነገሮች በተለየ አንቺን የረበሸሽ ነገርስ ምንድነው? የዛን ቀን እንዳየኸው ነው። ሁልጊዜ እንትን ነው ያው እሷ ታማኝ ነች ለትዳሯ ሚስትየው ማለት ነው። ግን እህቷ የገዛ እህቷ ደግሞ ወደ ቤት እየመጣች ከሱ ጋር ብቻ ያው ለመናገር የሚከብድ ነገር ነው የሚያደርጉት ማለት ነው። በተደጋጋሚ ትመጣለች። እህቷ የገዛ እህቷ የራሷ እህት ማለት ነው እሷ ነች ወደ ቤት እየመጣች ከእርሱ ጋር ብቻ የሚታየው ነገር በጣም ከባድ ነው እና ከሷ የማይጠበቅ ነገር ነው የሚያደርጉት ማለት ነው። ታዲያ በዚህ ጉዳይ ያለው ነገር ቤት ውስጥ ደስ የማይል ነገር ስለተመለከትሽ ምናልባት በዛ ጉዳይ ላይ ልተባበር ላግዝ ከውስጥ ሆኜ ልረዳህ የምችለው ነገር ካለ ነው እያልሽኝ ያለሽው ማለት ነው? እስኪ እውነት የዛ ቤት ጉዳይ እንዲወጣ የምትፈልጊ ከሆነ በዛ ቤት ጉዳይ ልታግዢኝ ልትረጂኝ የምትፈልጊው ነገር ካለ ምናልባት የካሜራ ባለሙያዎችንና ካሜራማን ከካሜራ ጋር ብልክልሽ
ጥሩ ቦታ ላይ እነሱ በሌሉ ሰዓት ላይ ደውለሽ ልትጠይኝ ትችላለሽ። ምናልባት እዛ ቤት ውስጥ የሚከናወኑ አንዳንድ ነገሮችን ማወቅ ስላለብን የሚፈጠሩ ነገሮችን በደንብ መከታተልና ማየት ስላለብን አንቺ ያየሽውንም ነገር በደንብ እኛም እንድንረዳው የግድ ስለሚያስፈልግ ከነገርሽም በላይ ደግሞ የካሜራና የማስረጃ ስለሚያስፈልገን ምናልባት ይሄንን ነገር ልትተባበሪኝ ትችላለሽ። ምናልባት ብንልክልሽ ካንቺ ጋር ካሜራ ነው? አዎ ይችላል፣ ችግር የለውም። እንዴት እንደማደርገው ታሳዩኝና ችግር የለውም እንትን ነውና እናንተም እንድታዩትና ለዚህ መፍትሄ እንድትሰጡት ስለምፈልግ ችግር የለውም። ካሜራም ማስቀመጥልሽ ይችላል። በጣም ጥሩ። የተሻለ የሚሆነው ምናልባት እነሱ በሌሉ ሰዓት መተሽ ደውለሽልን እነሱ በሌሉ ሰዓት የኛ ካሜራማኖች አንቺ ጋር መተው የሚሰቅሉበትን ሲቹዌሽን ብናመቻች እሱ ይበልጥ የተሻለ ነው የሚሆነው። ምናልባት አንቺ ቴክኒካሊ አቀማመጡ ታታቂው ትችላለሽና ከኛ ጋር ካሜራማንና ካሜራውን አንድ ላይ እንልክልሻለን። እነሱ አጀስት ያዘጋጃሉ ማለት ነው። አሁን ደውልልህና እነሱ በሌሉ ሰዓት ደውልልህና አስተካክለውልኝ እንዲሄዱ እንትን እልሃለሁ። በጣም ጥሩ። በጣም ነው የማመሰግነው። እሺ በጣም ስለእውነት ስለተባበርሽ በጣም ነው የማመሰግነው። በእውነት ጋዜጠኛ ነው። እንግዲህ ቤተሰቦቻችን ያያችሁትን ይመስል ነበር። እውነቱን ለመናገር ከሆነ በጣም ቀንና በጣም መልካም ነው። በእንደዚህ አይነት ጊዜ እንደዚህ አይነት ሰው ሳይደማይዝ ሰው ለእውነት የሚቆም ሰው አለ ብሎ ማሰብ በጣም ይከብዳል። እስኪ ውጤቱ ምን ይሆናል ካሜራ ከሰቀለን በኋላ የሚለውን አብረን እንከታተላለን። ሀና አቤት። በጣም ቢና እቺ ደግሞ እንደው መነቃቃቱ ደጂ ትክክል ነው የመጣሁት። እግዚአብሔር በጣም እሺ። ቆይ ልቀቂኝና እንደዚህ ማውራት አትችይም እንዴ? መድባበስ መነሳሳ ምንድን ነው? በቃ በጣም ብዙ ነገሮች እያስጨነቁኝ ነው። በእናትሽ አሁን እኔ እረፍት ነው የምፈልገው። በቃ ተነስተሽ የሆነ ምግብ ምናምን ሆነ ጉድ ቤት ሲሆን እግር ማጠብ እንደ ሴቶቹ ሁኚ እስኪ ትዳሩ ሁኚ እስኪ እንደው በእናትሽ እኔ ስናገር አብረሽን ተደረበሽ አትናገሪ። በቃ እኔ የማልወደው ነገር ይሄ ነው። በቃ ወይ አባ እሺ አትነካኪ። እንደዚህ ማውራት አትችይም እንዴ? ኧረ በኢየሱስ ስም አንቺስ ነው ባሰ። ለምንድን ነው ሰው እንደዚህ ቀይር ያለ የመጣው? ግን ምን ነው ምሳሌ? በእናትሽ አሁን ብዙ ነገር መናገር አልችልም። በቃ ጸጥ ማለት ትችያለሽ። ይኸውልሽ እኔ ውጪ ደብሮኝ ሲመጣ አንቺ ይኸውልሽ አትደረቢብኝ እዚህ ኮኔ ላስደብር ፈልጌ እኮ አይደለም። ደፈላ እሺ ልቀቂኝ ነው ታውራኝም እንዴ? ጉዴ ይኸውልሽ ይጂ ምግብ አቅርቢ የሆነ ነገር ሰራስሪ። በቃ ግን ተረጋጋ። ምን ነው አባቴ ሻጥጥ እንደዚህ የተሰጨኩ ነው ያለው። ቆይ ደስ ብሎ ለሌላ እንድን ነው የምትፈልጊው? ደስ እንዲል ነው የምትፈልጊው? ለምንድን ነው የሚከፋት ታዲያ? ይኸውልሽ ስራ ተበላሽቶብኝ ነው የመጣሁት። ከሰው ተጣልቼ ነው የመጣሁት። በዛ ላይ ስመጣ ደግሞ አሁን አንቺ እኔ እረፍት ነው የምፈልገው። ቤቴ ውስጥ እረፍት እንድትሰጪ ነው የምፈልገው። በቃ አውቃለሁ አባዬ፣ ግን እኮ ይሄን ተረጋግተህ ማውራት አለብህ። ምንድነው መረጋጋት? ምንድነው ተረጋግቼ ማውራት? ሰሞኑን ሲጀመር ይሄን ሰሞኑን ያመጣው ጸባይ ልክ አይደለም። ምንድነው ያንቺ ሰራሽ? ምንድነው አንቺ እያረግሽ ያለሽው ነገር ይታወቅሻል። እኔ ምን አደረኩኝ? ኧረ ወደዛ ሂጂ በእናትሽ። ሁሉን ነገሩኝ አትበል እንዴ። ለዚህ ነው ዘልዬ እንዴ ተዳሩ የገባሁት። ኧረ በኢየሱስ ስም እንዴ ያንቺስ እንደው ኧረ ባሰ። ጭራሽ ትዳርን እየወቀስክ ነው ያለኸው። ስራ ሰሪ ሞተሽ አንቺ ቤት ውስጥ በቃ እኔ ብቻ ነኝ ወደዛ ወደዚህ የምለው። የኔ ቤት መቀመጥ ነው እንደዚህ ያበሳጫል እንዴ አባቴ? ለምንድን ነው የማልበሳጨው? ለምንድን ነው የምትበሳጨው ታዲያ? አንቺ አትበሳጫት በይኝ እንዴ። አትበሳጪ፣ ስራ ነው በቃ። ምንድን ነው የስራ ጉዳይ ደግሞ እንደዛ የሚያደርግ እኮ አይደለም። ለምን ተረጋግተህ አታወራም? እንዴ መጀመሪያ በእኔ ብቻ መኖር አንችልም። አንድ ነገር ልንገርሽ፣ ወተሽ አንቺም ተፈተፍ ማለት አለብሽ እንደ ሴቶቹ። ይሄ ነው ያበሳጨህ? ይኸውልሽ እኔ አሁን አንድ ነገር ሲበላሽብኝ አንቺ ካለሽ እሺ እንዴ ብቻዬን ምን ላደርገው ነው? ቤቱ እኔ ውስጥ እስካሁን ቤት ስላለው ነው እንደዚህ እያበሳጨ ያለው። ሰሞኑን ጸባይ የተቀየረው የኔ ቤት መቀመጥ ነው እንደዚህ የሚያደርገው። ለምንድን ነው ግን ቅድም ስደውል ያላነሳሽው? መች ነው የደወልከው? ቅድም ደውዬልሽ ነበር። አልደወልክም። ስልክ እኮ ራሴ ጋር ነው የነበረው። እየተነጋገሩበት? አዎ እየተነጋገሩበት። ከማን ጋር ነበር የምትነጋገረው? ቤተሰቦች ጋር ነው። እና የሁሉ ሰዓት ነው ከቤተሰቦች ጋር ማለት ነው? እና ቤተሰቦች ጋር ይሄ ሁሉ ሰዓት ካላወራሁም ከማን ጋር ነው እንደማወራው? አልመሰላለኝም። ምን ያሰብክ ነው እንዳለው? ጭራሽ ምን ያሰብክ ነው እንዳለው? እንግዲህ ምን አውቃለሁ ከማን ጋር እንደምትወሪ ማን ምን ያውቃል? እኔ ሙሉ ስራ ደክሞኝ ነው ሙሉ ከስንት ጎረምሳ ጋር ነው ስጣላ ሙሉ። አንቺ እዚህ ቤት ውስጥ ነሽ። ማን ምን እንደምታርጊ ማን ያያል?
የሆነ ምክንያት እየፈጠርክ ነው ያለው። ምን ነክ ነው? እኔ አንቺ ጋር ይኸውልሽ ለምን ነው በግልጽ ነገረኝ? የሆነ ነገር ካለ ክፉ ደግ ንግግር አልፈልግም። በቃ እኔም እኮ አባቴ ካንተ ጋር ምን ማለት ክፉ ደግ መነጋገር አልፈልግም። ለምን ነው የምትመስለው? ይሄ ፀጉርሽን አይተሽዋል? ይሄ ልብስሽ ምንድን ነው? ቤት ውስጥ እኮ ነው ያለው። ቤት ውስጥ ብትሆኚ ታዲያ ልብስ አትቀያየሪም? ፀጉርሽን አትስተካከሪም እንዴ? አሁንስ እንግዳ ይዤ መጣ እንደዚህ ነው የምትቀበይው? ምን ሆንኩ ታዲያ ሳሚ? እኔ እኮ ነኝ የምታውቀኝ ሀና እኮ ነኝ። ምን ነክ ነው እንደዚህ የምትሆነው? ተቃጠለ ያለው ሰው አንድ የረባ ነገር እኔ አንቺን ካገኘሁሽ ጀምሮ አንድ የረባ ነገር ያየሁትና ያገኘሁት ነገር የለም። እውነቱን ልንገርሽ እንጂ ሰውን ባየሽ ወጣ ብለሽ ቆይ ራስህን እንደዚህ ይሁን ያለው ግን ሳሚ እኔ አንድ ነገር ስናገር ተደርበሽ አታውሪ። በቃ በእናትሽ እጭ እኔ ንግግር አልፈልግም። ምን ያውልሽ ብሶቴ መወጣት ብቻ ነው የምፈልገው አሁን እስከ መቼ ይኸውልሽ የአንቺ ቤተሰቦች ብቻ አይደሉም የኔን ቤተሰቦች ልጃቸውን የሰጡሽ እሺ የአንቺ ቤተሰቦች አንቺን እንደሰጡኝ ይኸውልሽ የኔን ቤተሰቦች እኔን ሰጥተውሻል ስለዚህ ትንከባከቢኝ ይገባ ነበር እንዴ የሁሉ ስንት መከራ ምን ሰጠሽኝ ነው ምን ያጎደልኩብህ ነገር ለምንድነው በግልጽ ማነግረኝ ጉዴ ሌላ ሰው ይሁን ግን እየመጣ ያለው እኮ ሰሞኑን ጭራሽ እኔ ቤት አልምጣ እዚህ መጥቼ አልረፍ ድካሜ ችግሬ እዚህ አላሳልፍ ልሂድ ልውጣልሽ እና ምንድነው የምትፈልጊው ከኔ ቤትህ ነው እኮ እና ምንድነው የምትፈልጊው ተይኝ በቃ ተይኝ መተው አታውቂም አትተይኝ ወይኔ ጉዴ እንዴ ምን አድርገኝ ነው የምትውይ ካባ ይኸውልሽ አንድ ነገር ልንገርሽ በስራ ምክንያት ነው እኔ ላይ እንደዚህ የምትሆነው እንዴ ሳሚ ሀና ስራ እኮ ነገ ይስተካከላል አይደለ ሀና መተው ትችያለሽ ዝም ማለት ትችያለሽ ጸጥ በይ እኔም አላወራም አንቺም እንዳትወሪ አበሳጭው በቃ እኔም አላወራም አንቺም እኔ አበሳጭው ክሽም ሰብለኝ በቃ እንዛ ለምጣልክና በቃ ተራ አበላሽኝ ነገር አበላሽኝ እኮ በቃ አትንኪኝ ደግሞ እንዴ ሰው ቤቱ ሊያርፍ ሲመጣ ከሰዓት ጎርሰሽ ተቀበኛሽ አትንኪኝ ተናደርኩ አባቴ ለምን እሺ ሳትነኪኝ አውሪ ምንድነው ያስቅሽ እሺ አትናደርና እዚህ ሰው እንዲሁ በቁም ነገር ሰዓት እንደዚህ አታይና አባትና እግዚአብሔር እኔ ልወጣልሽ ነው እሺ ተነሳኩ ድረስ እሺ ና ተቀመጥና ሰላም ታለ እዛው ቢራስሽ ምሳ አንቺ እዛ ያቦካሽውን መብላት አለብኝ ይቀልልታችሁ አይደለ ተዝቶ ነው ይኸውልሽ ቀልድ ከሆነ ያሽው እኔ ልወጣልሽ እኔ ቀልድ አልፈልግም በቃ እኔ ደክሞኝ ነው የመጣሁት ልረፍ እሺ ተነሽልኝ እሺ ሂጂ ወደ ጓዳ ወይ የሆነ ቦታ ሂጂልኝ በቃ እሺ ከጠገቤ ዞር በይልኝ በቃ ወይኔ ኢየሱስ ቆይ እኔ ለመቃጠል ነው እንዴ አንቺን አገባሁሽ ምንም ማቃጠል አባ እንደዚህ ነው እንዴ የነበር እኔ እናንተ ፍቅር ቆይ እየተናደድኩ እየመረክ ነው ያለው ማርያም እየተናደድኩ ነው ያለው አዎ እየተናደድኩ ነው እኔ እየተናደድኩ ነው ያለሁት እንዴ ይኸውልሽ እኔ ስንት ደክሞኝ ነው ማለት ለምንድን ነው እንደዚህ ቀየረ የምትለብኝ ባል ለምንድን ነው ማልቀየርብሽ ለምን ትቀየረው እንዴ ምንድን ነው ያደረኩ ነገር ካለ በግልጽ አትናገርም እንዴ ሳሚ እስቲ ቆይ አንተ ጠይቀሽ ለምንድን ነው ከኔ ጋር የማይተኛው ብለሽ ጠይቀሻል ለምንድን ነው ሰሞኑን እንደዚህ ሆኖ ብለሽ ጠይቀሻል ለምንድን ነው እሱ ራሱ እኔ ጋር ብዙ ጥያቄ የፈጠረብኝ ነው ታውቃለህ ይኸውልሽ እኔ እስከምጠይቅህ ነበር ያስቸገረው በጣም እያስጨነቅሽኝ ነው በጣም እኔ እየተሰቃየሁ ነው በአንቺ ምክንያት ለምንድን ነው እኔ ምክንያት ተሰቃየሁ ለምንድን ነው ማለት ተሰቃየሁ ለምንድን ነው ተሰቃየሁ ታዲያ ምን ስመጣ ማረፍ ነው የምፈልገው ገብቶሻል ማረፍ ነው የምፈልገው እንደ ሰው እንደ አባወራነቴ መተሽ በስነ ስርዓት ተንከባክበሽ ምን ሆነ ለምንድን ነው እንደዛ የምትሆነው ታዲያ ወይኔ እንደመጣው ሁሌም እኮ ነገር ነው ጭቅጭቅ ነው እንደፊቱ የሆነ ፍቅር አትሰጣኝም የሆነ ጸባይ ቀይር ብሏል የሰጠሽኝን እኮ ነው የምሰጥሽ የሰጠሽኝን ነው መመለስልሽ ይሄ ኬት ላምጣ አንቺ የሰጠሽኝን ፍቅር ነው ኬት ላምጣው እናንተ እንደዚህ ነበር አንቺ ልጠይቅሽ እንጂ እኔና አንቺ እንደዚህ ነበር እንደዚህ ሆነሽ እንደዚህ ስለምትሆኝ ነው እኔ ሰፍ ያገባሽ የሰጠሽኝ ነገር ነበር እንድንጋባ የተኩል የነበርከው ራስህ እሺ ምን አድርገሽው ነው ለማን ሰጠሽ ሁለተኛ ለማን ሰጠሽ አንን ፍቅር ቤት ስራ እንዳልሰራ ቤት አርግሻለሁ ገለመሌ ስትል ነበር በቃ በሰላም ለምንድን ነው ለምን ቤት አሁን ደግሞ ብቻዬን ማስተዳደር አልችልም በቃ ቤቱን ብቻዬን ማስተዳደር አልችልም እኔ ምን ብዬሻለሁ ከመቼ ነው የጸው የመጣኸው ልሂድ እንዴ እኔ እኮ ስራ መስራት አልችልም አላልኩም ማለት ራስህ ቤት እንድትቀመጥ ስራ እንድትሰሪ አልፈልግም ቤት እንድትቀመጥ ነው የምፈልገው አልከኝ እኮ ራስህን አይደል አዎ ብያለሁ ደግሞ አሁን ደግሞ እንድትሰሪ እፈልጋለሁ ሰራለሁ እኔ ቆማጣለሁ እኮ ሰራለሁ በቃ ስሪ እኔ ብቻ ለቀን ካለሊት እንደ ድዮ ጦም ሰራ በፍቅር ማውራት እንችል ነበር አባቴ
አትበሳጭ እንደዛ አሁን አትበሳጭ ከዚህ በፊት ስራ አስጀምሪ ብዬሻለሁ ቆይ ዛሬ ቆይ ነገ ሱቅ እንደዚህ ልክፈት ይሄን እንደዚህ ላድርግ እንደዚህ ምክንያት ነው ምን ያደርግልኝ ወንዴ ስራ መግባት ይችላል እንዴ በቃ ስሪ መስራት አለብሽ ስራ ለመስራት እኮ የሆነ ነገር ያስፈልገናል አይደለ እስኪ ምን እንድሰራ ያሟላህልኝ ነገር ምን አለሽ ይኸውልሽ ስለ ስራ አይደለም እኔ ለማውራት የመጣሁት እኔ አሁን ይኸውልሽ እረፍት ፈልጌ ነው በቃ በኋላ እንነጋገራለን እንድታርፍ እኮ ይሁን አይደለም ራስህ አንቺ እኮ አላሽ መተሽ እንኳን ስንት ስራ ነው የምትሰራው ስንት ስራ አይተሻታል አይደለ የሰው ልጅ እንደዚህ ይጠናከራል እኮ እንዴ አንቺ እዚህ ቁጭ ብለሽ እኔን ኪሴን ትቦጣብጫለሽ ይሄ እስካሁን መቀመጥ እንደዚህ ያቃጠለን ያለው ማለት ነው እንደፈለግሽ መተርጎም ትችያለሽ እኔ ጉዳቴን እኔ ነኝ የማውቀው እሺ እኔ ነኝ የማውቀው በጣም ነው የተለወጥከው ተይ እኔ አሁን በቃ እኔ ንግግርሽ መላስሽን አልችልም አደረገልኝ ገና ከነገ ጀምሮ እኔም ቤት መቀመጥ አልፈልግም እሺ እሰራለሁ የሚያስፈልገኝ ነገር በሙሉ ታሟላልኛለህ መጀመሪያ ምንድነው የማሟላልሽ የሱቆችን የሚያስፈልገኝ ነገር በሙሉ ታሟላልኛለህ ራስሽ አታሟይ ከዛ በኋላ ቤት መቀመጤን አቆማለሁ ማለት ነው ምንድነው የማሟላልሽ ሁሉን ነገር እኔም ሰራለሁ ትሰራለህ በቃ እንኖራለን ከዚህ በኋላ እኮ እየሰራሁ ነው አይደል እኔ ደግሞ ስሰራ ካንቺ ገንዘብ ወስጄ አይደለም የሰራሁት እኔ ከየት አምጥቼ ነው ታዲያ እኔ ሱቅ እኔ እስከ ታምጥቼ ነው ታዲያ ላንቺ ማሟላልሽ እየሰራሁ ነው በደሞዝ ነው እየሰራሁ ያለኸው እንዴ የባሰማ አላለካ ይኸውልሽ እስከ ዛሬ ደሞዝህን ለኔ ነበር እየሰጣኝ የነበረው ከደሞዝ ብር ራስ አስቀርተህ ታውቃለህ ሲጀመር የኔ ቤት መቀመጥ ከሆነ እንደዚህ ያደረገ ያለው ከዛሬ ከነገ ጀምሮ ቤት አሉልም እሺ ሰራለሁ ወጥቼ ስራዬን ሰራለሁ ስሪ እንኳን ለራሴ ለህቴ ማስጀምሪያታለሁ አይደል ከዛ ይኸውልሽ ስሚ የፈለግሽውን ነገር ስሪ የፈለግኩት ነገር ሰራለሁ ከነገ ጀምሮ ታውቃለህ እኔ ቤት ውጪ ቤቱን ከፍቼ ቡና ጠጥቼ ቤቱን ፋርጊ ስጠብቅ አንተ እንደስ የሚል መስሎኝ ነው እንጂ ቤት መዋል ፈልጌ መሰለህ እንዴ እኔ ቆይ ታቀኛለህ እዛ ያስቀመጥሽው ሰው አለ እንዴ ምን ነው ልውጣልሽ ገና ውጪ ስላልኩኝ ልውጣልሽ ይሁን ያስቀመጥሽው ሰው አለ ምንድነው ችግርሽ ቆይ ምንድነው ከራሴ እኮ ነው ቤት እየተቀመጥሽ እኔ እየሰራው የመጣው አንቺ ቤት ተቀምጠሽ ምናምን የምትለው እና የፈለገ ነገር ብልስ ታዲያ የፈለገ ነገር ብልስ እኔ ስልሽ እሺ ብለሽ እንዴ እንትን ማለት አለብሽ እሺ እሰራለሁ ከዚህ በኋላ እንደውም እሰራለሁ በቃ ቤት መቀመጥ አልፈልግም ምንድነው ውጪ ማለት ነው የፈለግሽው ለምንድን ነው ለምን ውጪ ምለው ለስራ ነው የምወጣው ምን ፈልገሽ ነው በቃ ከዚህ በኋላ አንድ ቀንም ቤት አሉ እሰራለሁ በቃ ወጥቼ መስራት ፈልጋለሁ አንድ ነገር ግን አልጣመኝም አንቺ ጋር አንድ ነገር ደስ ያላለኝ ነገር እየበላህ ነው አባ አዎ ነገር እየበላሁ ነው ኧረ እባክሽ እንዴት ነው የማልበላው አሁን ወጥተሽ ካልሰራ ስትል የነበረው ራስህ አዎ እኔ ነው ብቻዬን ከብዶኛል በቃ ማስተዳደር አልችልም ስራ መስራት አለብሽ እንደዛ ስልሽ አሁን ወጥቼ ሱቅ ሰርቼ ምናምን የራሴ ከዛስ የት ልትይ ነው ነገርኝስ የት ልትይ ነው ከዛ በኋላ ከቤት ይወጣለሁ ስራ ቦታ ውላለሁ ወደ ቤት እመለሳለሁ ሌላ ቦታ የት እንድትፈልጋለህ እንዴ እርግጠኛ ነሽ እንዴት አምኜ ነው እንደዛ መለቅሽ አንቺ ምን ማለት ነው ምን ማለት ነው ዛሬ ስለማታምነኝ ነበር ሌላ ስራ እንዳልሰራ የምትፈልገው ነበር ከኔ ጋር ሰጣ ገባ ፈልገሽ ነው ሰጣ ገባ ፈልገሽ ነው አይ አይደለም እኔ እኮ አንቺ እንዳትጎጂ ብዬ ነው አይደል እንዴ ቤትም ውጪ ስራ አሰረኝ ብዬ ነው አይደል ነው ቤትም ውለው እንጂ ቤት የመዋል ፍቅር ኖርብኝ እንኳን አይደለም አባቴ ግን ቤቱ ለምሳሌ እኔ ስራው አምሽቼ ስመጣ አንተ ቀድመህ ስትመጣ ምናምን አይደብርህም አትወጪም አትሰሪም ለምን ባንዴ ለምን አሰብን ቀያ አይደለም ቆይ አንቺ አሁን ከኔ ጋር እንደዚህ የምትከራከሪው ገና ለገና ባንቺ ሀብት ስለምንኖር ይሁሉ ያንቺ ገንዘብ ስለሆነ ባንቺ ገንዘብ ስለተደገሰ ባንቺ ገንዘብ ስለምንንቀሳቀስ ለዚህ ነው እኔን ማትሰሚ የባልነት ድርሼን እየጣልሽ እየናቅሻለሽ ለዚህ ነው አላልኩም በእግዚአብሔር ስለ ገንዘብ አላወራሁም አባቴ አልሽ እኮ ቃል በቃል ተናገርሽ እኮ ሳሚ ተረጋጋ አልረጋጋ እኔ ስለ ገንዘብ አላወራሁም በእግዚአብሔር ስለ ገንዘብ ነው ያታንሳብኝ ሻባ ገንዘቡ የኔማ ቢሆን እሺ ብለሽ በቃ ትእዛዜና ክሮሽ በፍቅር ትኖሪ ነበር የኔ ማለት እኮ ያንተ ማለት ነው አይደል ምን ይጎደለብህ ነገር የለም አይደል እስካሁን ያልሽ እኮ ነው አንቺ ራስሽ እኮ እንደፈለግሽ እኮ እያዞርሽ እኮ ነው እና ምንድነው የምትፈልጊው የሚያስፈልገው ከሆነ አሁን የምትፈልገው ነገር ካለ አንተን የሚያስደስትህ ከሆነ በሬስም ያለውን በሙሉ ማለት እንዳደርግልህ ይችላል በገንዘብ ነው እኔና አንቺ የተገናኘነው አይደለም ገንዘብ ነው ያገናኘነው በፍቅርና በፍቅር ብቻ ነው የተገናኘነው አይደል ስለዚህ እኔ ሀብትሽን አግኝቼ አይደለም ያገባሁሽ የምታስብ ከሆነ ግን እንደፈለግ ካደርግልሃለሁ አባ ነው አይደል አንተ ግን እንደመጀመሪያ እንድትሆንልኝ ብቻ ነው የምፈልገው አትበዛጭ በማርያም እየተቀያየርክብኝ ነው ያለው እሺ እኔ ምንም አልፈልግም ካንቺ በቃ እኔን በገንዘብ እንደዚህ የምትለኪኝ ከሆነ እያልኩ አይደለም ይቅርታ በእግዚአብሔር እንደሱ ያልኩ አይደለም ቦታዬን አውቀው እንደሱ ያልኩ አይደለም ታሚ ልክ ነሽ ነገርሽኝ እኮ በቃ እኔ ነኝ የማስተዳደር አንቺ ነገርኛ ምትሆንብኝ ኧረ በእግዚአብሔር ነው እንደሱ ያልኩ አይደለም አወራሽ አሁን እኮ አልሽ ተናገርሽው በቃ ምን ተመሰሰው አባ እንዴ እኔ ገንዘብ ስላለኝ ስለ ገንዘቤ ስላለኝ ንብረት ምናምን እስካሁን አንስቼብህ አውቃለሁ እንዴ ቆይ ለእህትሽ ለትዕግስት እንደዚህ ስራ ሜካፕ አስተምረሻት ሱቅ ስትከፍችላት አንድ ቀን ስለኔ አላሰብሽም አይደል
ማለት ለሷ የሆነ ነገር አደረግሽ አንተ የጎደለብህ ነገር አለ እንዴ? ምን አለኝና ነው የሚጎለኝ? ምን አለኝ? ሲጀመር እኮ ሲኖረኝ እኮ ነው ስለ ጉድለት የምናወራው። ምን ማለት ነው? ምን ማለት ነው? አንቺ ራስሽ ምን አለ እንዴ እስካሁን ድረስ ላንተ ያሳጠው ነገር እንዴ? አንቺ የምታስቢው በቃ እቺን በጥስ የምታረጊያትን ገንዘብ ነው ለኔ። እሺ ምንድን ነው የምትፈልገው? እኔ ምንም አልፈልግም። የምትፈልገው ነገር ካለ ጠይቀኝ። የፈለከውን ነገር እኔ ላዞርልህ እችላለሁ። በስመ ላዞርልህ እችላለሁ። ሳሚ በማርያም ምኑን ነው በስመ እኔ አንተን ብቻ ነው የምፈልገው። በእግዚአብሔር ስለ ገንዘብ እንደዛ አታውራኝ እሺ። ምኑን ነው በስመ የምታዞርልኝ? የፈለከውን ነገር ያለውን በስመ ያለውን ንብረት በሙሉ በስመ ላዞርልህ እችላለሁ። አይ አልፈልግም። ግን እኔ የመጀመሪያውን ሳሚን ብቻ ነው የምፈልገው። እሺ በቃ እኔ ካንቺ ጋር ንግግር አሁን ስንት በቃ ሻውን ተቀመጥ። ስናደድ እኔ ራሴ ነው የሚበላሽ። አትንኪኝ በቃ አልፈልግም። አትንኪኝ አልኩሽ አይደል እንዴ? አትንኪኝ በቃ ሳሚን እኮ ውሻ ነሽ አንቺ። ጭራሽ በገንዘብ እኔ ላይ ነው እጅን የሰነዘርክብኝ እንዴ ሳሚ? አንቺ ምን እንዳላረግሽ እሺ? እንዴ ታውቀዋል ግን ማን እጅ እንዳነሳ ሳሚ ታውቀዋል? ሰሞኑን ማቆዩን ነገር አለ ሳሚ። ትራሽ አድርገው ማታውቀውን እጄ ላይ አነሳብኝ አይደል? ቀናቢ እንዳለ ፋይሎችሽ በእኔ ስም ታዞሪልኛለሽ። እንስማማለን? አስሩላለሁ ግን አንተ ብቻ ነው የምፈልገው። አንተ ማጣት አልፈልግም። እሱ ከዛ በኋላ የሚደርስ ነገር ነው። ይኸውልሽ የቤቱንም ካርታውን የመኪናውን ለእንትን የሰጠሽው መኪና እንዳለ እሱን እፈልጋለሁ። ባንክ ያለውን ገንዘብ እንዳለ በስሜ ተስማማን? ቀና ብለሽ አናግሪኝ። አዎ ግን አትናደድ። ሳትነኪኝ አውሪ። የነካካሽኝ አታውሪ። እኔን እኮ መተኛ አታውቅም። ለምንድን ነው የምትመታኝ? እሺ ይኸውልሽ ስለሱ በኋላ እንነጋገራለን። እኔ የምፈልገው አሁን ያልኩሽን ታደርጊያለሽ አታደርጊ? አደርግልሃለሁ ግን እንደዚህ አትቀየር። በቃ ባንዴ እኔ መጀመሪያውን ሳሚ ነው ማግኘት የምፈልገው። እኔ ስለ ንብረት ምንም አይነት ደንታ እንደሌለኝ ታውቃለህ አይደል? አየሁሽ እኮ አየሁሽ። በአባትሽ ሀብት ስለምንኖር ነው እንደዚህ የምታደርጊኝ። እኔ አላልኩም አንድ ቀን ስለዚህ አውርቼ አውቃለሁ እንዴ? ቆይ ባታወሪም እያሳየሽ ነው። በቃ እየኖርሽ ነው። ያንን ነገር በቃ ለኔ እየተገበርሽ ነው። ለምን በግልጽ እንደዚህ ነው ብለህ አታወራኝም? ይበቃ። እኔ ሚስትህ ነኝ። ለምን እንደሌላ ሰው እንደዛ እንደምታወራኝ? ቆይ እንድንለያይ ትፈልጊያለሽ እንዴ አንቺ? ለምንድን ነው የምንለያየው? እኔ እንድናቆም ትፈልጊያለሽ? አልፈልግም። ለምን አትከሽኝም? ትዳር አልፈልግም ነሽ። ለምን አንቺ አትከሽኝ? ይሄ እኮ ጥሩ ሀሳብ ነው እኮ። በቃ የማትፈልጊኝ ከሆነ እኔ ሀብቱም ይቅርብኝ። እኔ ካንቺ ገንዘብ ለምንድን ነው የምከስረው? አንቺ ከሰሽኝ በቃ። እኔ እኮ በጣም ነው የምወደው። ለምንድን ነው እንደዚህ የማደርገው? እኔ ካንተ መለየት አልፈልግም። መኖር አልፈልግም። አለያዩ ብለሽ የበደልኩ ነገር ካለ እሺ አሁን ይቅርታ በቃ ይቅርታ በማርያም። ምን አንተ ማጣት አልፈልግም። ታውቃለህ በምን አይነት ሁኔታ ከቤተሰብ እንደዛ ሆኜ አንተ እንዳገባሁ ታውቃለህ አይደለ? እኔ ነኝ እንጂ እየረሳኸው ነው እንዴ? ምኑን ነው የምረሳው? ያደረግሽኝን ነው ወይስ ቤተሰቦች ያደረጉኝን ነው የምረሳው? ምንድን ነው ያደረግኩ? ቤተሰቦች ደግሞ ምን አደረጉ? ምን ወንድምሽ እየገላመጠኝ አይደል እንዴ? አሁንስ ቢሆን እንዴ? አዎ ይገላመጠኝ። አንቺም ብዬ ነው አንቺም ብዬ ደግሞ ወንድሜ ምን አደረገ? እሺ ሂጂና ጠይቂያ። እጠይቀዋለሁ። አንተ አጠገብ እንዲደርስ አልፈልግም። ሲጀመር የሚያስቀይምህ ከሆነ አጠገብ እንዲደርስ አልፈልግም። እናትሽም እዚህ ቤት እንዳይደርሱ ከዛሬ ጀምሮ እዚህች ቤት እንዳይደርሱ። ለምን? አዎ ግልምጫቸውን ያልቻልኩትም አሁንም ቢሆን አቅ ግን ራስህን የመጡ ህልም ይፈጥሩ ምን እንዳለብኝ አባ ራስህን እንደዚህ ይሆንክ ያለው ዛሬ። ቆይ ምንድን ነው የነካው ነገር? አና ጭራሽ ከሰሞኑ ደግሞ ዛሬ ብሶት ነው እየተነጋገርን ነው አይደል? አሁን እየተግባባን ነው አይደል? በማያስማማ ነገር ላይ እየተስማማውልሽ ነው አይደል? እሺ ብዬ ካንቺ ጋር ለምን እየተስማማው ነው አይደል? ካንቺ ጋር ለምን ፈልገህ ነበር? አንቺ ፈልገሻል እንጂ እኔ አልፈለኩም። ለምንድን ፈልገው? ፈልገሻል እንጂ። ለዚህ እኮ አሁን እኮ እያሳየሽኝ ያለው እኮ ይሄ ነው እኮ አይደል? ከገጠር ዘመድሽን አመጣሽ፣ ዝም አልኩ። እናትሽ እዚህ ከፈለጉ አንድ ያድራሉ። ጧት ሰርታ እንድትለወጥ ነው አይደል? እናትሽ እዚህ ያድራ ይሁን ዝም አልኩ። ሱቅ ስለከፈትኩላት ነው እንደዚህ የሚያደርግህ? እኔስ ለአንተ የጎደለብህ ነገር ምንድነው? እሺ ያ ገንዘብ ለኔ ያስፈልገኝ? ለምን ለሱ ብላ አትነግረኝም ታዲያ?
እንደሱ ብላ ትነግረኝም መናገር አይጠበቅብኝም። ገንዘብ ያስፈልገኛል ትረጂ ይገባ ነበር። እኔ እኮ ባልሽ ነኝ አይደለም አባ ያስፈልገኛል ብለህ እንግዲህ ታውቃለህ እንዴ? አንቺ ሚስቴ መሆን ነው የከበደሽ። እኔ እኮ አንቺ ባልሽ ነኝ። አንተ ሚስት መሆን አልከበደኝም፣ መቼም ከብዶኝም አያውቅም፣ ለወደፊትም አይከብደኝም። እሺ ይኸውልሽ እናትሽ እዚህ ቤት እንዳይደርሱ አንድ ከእህትሽ ውጪ ማንንም ሰው እዚህ ቤት አልፈልግም። እሷ ብቻ አንቺ ትሄጃለሽ ሙሉ ቀን ስራ አንድ ሁለተኛ ነገር ገንዘቡን እንዳለ ያለውን ነገር ንብረት ሙሉ ነገር በስሜ ታዞሪያለሽ። እናቴ ግን እዚህ ቤት ማንመጣበት ምክንያት ምንድን ነው? ተናገርኩ አይደል እንዴ? ሌላውን የፈለግከውን ነገር አደርግልሃለሁ። ወይ እናትሽ ወይ እኔን ትመርጫለሽ፣ ወይ እናትሽ ወይ እኔን ትመርጫለሽ። በቃ እናትሽ ትዳር ከሆነሽ እሰየው፣ ይኸው መሄድ ትችያለሽ። ደግሞ ከእናቴ ጋር ያስቆም ብለህ የኔ ቤተሰብ እዚህ መጥቶ አይተሽ ታውቂያለሽ? አንደኛ ምግብ ጠይቀው ያቁቻይት እኮ ቢመጡ ደስተኛ ነኝ። እንዳይመጡ ከልክላችሁ እንዴ ነው ቤተሰብ? በፍጹም ጥሩ ነገር እንደሌለሽ በደንብ አውቀዋለሁ ነው ራሴ። ደግሞ ዛሬ አልከቆኝ እንደዚህ ሴትዮ እኔን አትጨቅጭቂኝ። እኔ ለጭቅጭቅ አይደለም ጭቅጭቅ አይደለም ጭቅጭቅ ፈልጌም አይደለም። እኔ እኮ ብሎኛል ትዳር ስትይ ጭቅጭቁ ነው የሚተርፍ ብሎኛል እኮ። እኔ አልሰማ አላምን ብዬ አውቀዋለሁ። ስለዚህ መጀመሪያ ትዳር ስትይ ጭቅጭቅ ነው ያለህ ሰው አሁን እያስታወስክ ነው እንደዚህ የምትሆነው። ይኸውልሽ ወንድምሽ እዚህ አይደለም እዚህ ቤት በዚህ ሰፈር እንዳያልፍ ንገሪልኝ። አዎ በቃ ስልክ ስደውል ከዛሬ በኋላ ይሄ እየታጠብኩ ነበር ቶሎ ያላነሳውልህ ልደውልልህ ብዬ ነው የዘጋሁት ምናምን ምክንያት አልፈልግም። ስደውል ገና አንድ ሲጣራ ማንሳት አለብሽ ግዴታ ነው በቃ። አራት ነጥብ እኔ ብቻ እዚህ መሰቃየው ምን እዳለ? እሺ ሌላስ? በቃ እያስታወስኩ ነው ጨምረልሻለሁ። አንቺ ጋር እኔ እዚህ ምን ታደርክበት ምንም ምክንያት የለም። ሰው ማለት እህትሽ ብቻ ነች። እውነቴን ነው የምነግርሽ። በጣም 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 መልካም ሰው በቃ ስነ ስርዓቷ ሌሎችን እናስቀይመው ነው ታዲያ? ይኸውልሽ እኔ አልፈልግም አልኩሽ እኮ ያለ ምክንያት ለምን እንደዚህ ትላለህ? ምክንያቱም እኔ ጋር ለአንቺ መናገር አይጠበቅብኝም። እኔ አልፈልጋችሁም። አንቺ ለምንድን ነው እነሱ ራሳቸው ጥፋታቸውን እኔ እኮ ጥፋታቸውን ከነገርከኝ እኔ ራሴ እዚህ ቤት እንዳይመጡ ማድረግ እችላለሁ አይደለ? ትዳርሽ የትኛው አንተ ላይ ማንም እንዲደርስ አልፈልግም። አንተ ነገር ወንድሜም ሆነ አባቴም ሆነ ማንም ሆነ አንተ እንዲጎዳብኝ አልፈልግም። ግን ደግሞ የሆነ ምክንያት ልትነግረኝ ይገባል። እነሱን እንማርቅበት ምክንያት አይደለ? ትዳርሽ የኛው ነው ያኛው ነው ማለት ይሄ ቤት ነው ያኛው ቤት ነው ይሄ ቤት ነው። በጣም ጥሩ። ስለዚህ እዚህ ቤት ውስጥ እኔ ነኝ የምወስነው። አባወራሽ እኔ ነኝ። ስለዚህ ቤትሽ ከሆነ ከዚህ በኋላ ለነሱ ወገነሽ እንድትናገሪ አልፈልግም። እኔ ለነሱ ይወገንኩ አይደለም። እኔ የምልሽን ብቻ ስሚኝ እኮ። እሺ እየሰማሁህ ነው። መልስ እንዳትሰጪኝ መልስ እየሰጠሁህ አይደለም፣ ግን ያንተን ጥያቄ ነው መቀበል። እሺ ብቻ በይኝ በቃ። እሺ ብቻ በይኝ። ይሄ መልስና ጥያቄ አልፈልግም እኮ። እሺ እንድልህ የሆነ ነገር ልትለኝ ይገባል። አሁን እኮ ምንም እያልከኝ አይደለም። 4 ነጥብ ጨርሻለሁ ከአንቺ ጋር። ከዚህ በኋላ በቃ ሌላ የምታወራው ነገር የለም። ጨረስኩ። ሳሚ ማለት ይሄ ነበር እንዴ? ሀና ማለት እቺ ነበረች። ለምንድን ነው ያለፈውን ነገር የምትረሳው? ቆይ ሳሚ ከዛሬ 2 ዓመት በፊት ምን አይነት ላይፍ እንደነበረን እየረሳህ ነው እንዴ? አረሳሁት። አየሽ እንደዛ ስብስብ ብዬ ስለምወድሽ ከሰው ሁሉ ባህል በቃ አብልጬ ስለምወድሽ በአጥር እየተንጠለጠልኩ ስለማገኝሽ እነዛን ሁሉ በቃ እንደ ሽንፈት ቆጥረሽ ነው አይደል? እንደዛውኝ ስላገኘሁት አይደል? እኔስ ከቤተሰብ አምልጬ ከቤተሰብ ተደብቄ ጓደኛዬ ጋር ነኝ አክስቴ ጋር ነኝ ያልኩ አንተ ጋር መጣው አንተን ስለምወድ አይደል እንዴ? እኔ ስሚኝ ዝም ብለሽ እኔ መጀመሪያ ዝም ብዬ ላወራ አንቺ ስታወሪ ደስ አይለኝም። እኔ ይደብረኛል ስታወሪ። በቃ እኔ ብቻ አንተ ጋር ለመምጣት ተደብቄ ከአንተ ጋር ስመጣ አባቴ ምን እንዴት አድርጎ እንደምታኝ ታውቃለህ? እስካሁን ድረስ ጠባሳው ያልጠፋልኝ ታውቃለህ አይደል? እኔም እኮ ልሽ ተሰቃይቼ ነው ያገኘሁሽ አይደል? እኔም ተሰቃይቼ ነው ያገኘሁህ። ግን አሁን ለምንድን ነው እንደዚህ የምትሆነው ታዲያ? አንተ አንቺን ያጣው ሰዓት እንዴት እንዳለቀስኩ ታውቂያለሽ? አውቃለሁ። አየሽ እኔንም ታውቃለህ እንዴት ይሁን። ለዛ ነው አንቺ እንደዚህ የምትጮችብኝ። አልተጫወትኩብህም አይደል? በቃ መከራዬን መታበኝ። ለዛ እየተጫወትኩብህ አይደለም። እኔ ለምን እንደምጫወትብህ ከዚህ በላይ መከራ አለ? ከዚህ በላይ መከራ? ምን አይነት መከራ ነው የደረሰብህ? ለምን እንደው በግልጽ የማታወራኝ? ለምንድን ነው ዙራ ጥምጥም የምትሄድብኝ? አንቺ ለምንድን ነው ብቻ ተይው በቃ። እኔ ለምን እሱን ክፉ ደግ አወራለሁ? እኔ ለምን ክፉ ደግ አወራለሁ? ለምንድን ነው የማታወራው ክፉ ደግ? በእኔና በአንተ መካከል እኮ የሆነ ችግር ሊፈጠር ይችላል አይደል? በባልና በሚስት መካከል ግን ደግሞ እሱን በፍቅር በውይይት መፍታት ያለብና
ተይው በቃ እንደዚህ አይደለም እንደዚህ ነው። ስንቱን ነገርማ እየቻልኩ ጥፋትሽን እያየሁ እሺ በቃ ከዛሬ ነገ ተሻሻያለሽ። እኔ ሌላ ሰው አይደለሁም። ጥፋቴን እየቻልክ ማለፍ የለብህም። ጥፋትሽ እንደዚህ ነው ሀና አስተካኪ፣ እንደዚህ ጥፋት አለብሽ አስተካክሊ ልትለኝ አይገባም። እንዴ ጥፋት ቢኖርብኝ እንኳን ይኸውልሽ እኔ ጥፋትሽ ጥፋቴ ነው ችግሬ ነው ብዬ ነበር የማስበው። ስለዚህ አንቺ አሁን በቃ ስለ እንደ ውጭ ሰው በቃ እንዲነሽ እንዳልኩ እንድነግርሽ ነው አይደል? በቃ ተይው በቃ ይቅር በቃ የኔና አንቺ ነገር በቃ ይቅርብሽ። በቃ አናውራው በቃ አናውራው። ስንት መስዋዕትነት ከፍለን እኮ ነው እዚህ ደረጃ የደረስነው። እኔ አልከፈልኩም እንዴ? እኔ ብቻ ይከፍያለሁ ያልኩህ አይደለም፣ ሁለታችንም ነን ብዙ መስዋዕት የከፈልነው ለዚህ ትዳር። ግን ደግሞ እየረሳኸው ነው ያለፈውን ህይወትን እየረሳኸው ነው ያለኸው። ለስቃይ ነው የፈጠረኝ ድሮ እዚህ ቤት እኔ በምን ቀን ብቻ አንቺ ህይወት ውስጥ እንደገባው በምን ቀን ወደ ህይወቴ እንደከተትኩሽ ጭራሽ ያለፈው ህይወትንም እያማረርክ ነው እንዴ? እንትን ነው የምትፈልጊው አይደል? ደስ ብሎ እኮ ነው ያገባኝ አይደል? ደስ እያለ ነው ያገባኝ። እኔማ መከራዬን አይቼ ነበር ያገባኝ። ታዲያ ከትዳር በኋላ ምንድነው የተፈጠረው ነገር? አንድ ነገር ልንገርህ፣ ልጅ እንኳን ልውለድልህ ብዬ ስንት ስለ ልጅ እንዳታነሽብኝ አንቺ ስለ ልጅ እንዳታነሽብኝ ስለ ልጅ ጭራሽ ድጋሚ ሌላ ትኩሳት ሌላ ስቃይ ስለ ልጅ እንዳታነሺ። እንዳንወልድ ያልኩት እኔ ነኝ አይደል? ተረጋጊ ያልኩት እኔ ነኝ። ይሄ ቀን እንዳይመጣ ስለማውቀው ነው። ስለማውቅሽ ነው ከመጀመሪያው። ስለ ልጅ እንዳታነሺ ስሚያለሽ፣ ለጥፍሻለሁ ባለጌ እንዴ ባለጌ ከአንቺ ጋር እንዲመከራ የለኝ። እስቲ ትዳር እንዴት እንደሆነ ተመልከች። እስቲ የጓደኞችሽን ትዳር እስቲ ተመልከች። አይተሻታል ሄርሜላ እንዴት እንደምትኖር ባሏ እንዴት እንደምታከብር። በዚህ ትዳር ምቀነው ያንተ ትዳር ምንድነው የጎደለብህ? ለምንድን ነው ማልቀነው? ለምንድን ነው ማልቀነው? አንተ የጎደለብህ ነገር ምን አለሽ? ምንድነው ያጎደልኩብህ ነገር? ስትሰጪኝ ነው ያለሽ ጉድለትና ሙላት የሚታወቀው። ምንድነው የከለከልኩህ? ራስህ እኮ ነው ስራ ደከመኝ እንደዛ ከስራው እያትጠቂኝ ምናምን ስትል የምትከርመው ራስህ አይደል? አዎ አልጋ ላይ ይቺ ማደሬ ምክንያቱ ይሄ ነው። ለምን ይኸውልሽ እዚህ ሶፋ ላይ እያደረኩ ጠዋት ወገቤን ያመመኝ ወደ ሰላም ወጣ አይደለ? እኔ ነኝ እንዴ ሶፋ ጋር እንድታደርግ እንደማደርግህ ራስህ እኮ ነው። አንቺ ነሽ የምታደርጊኝ። ደግሞ እኔ የመጣው ተይኝ ለብቻዬ ምክንያት የምፈልገው የምትለው እኮ ራስህ ነህ። ገና ስመጣ እንደዚህ መለጣጠፍ እንዲና ምንድነው? በቃ አለፈ እኮ በቃ እኔና አንቺ እኮ አሁን ባለ ትዳሮች ነን እኮ። የነገ ህይወታችን ዛሬ ላይ አስተካክለን ልጆች ወልደን የምናርፍበት ሰዓት ነው። ምንድነው እንደዚህ መደባበስ መናገር? እኮ አረጅም አባለ ምንድነው እንደዚህ የምትለኝ? ኧረ እባክሽ እኔስ አረጀሁብሽ? ያልኩህ አይደለም አትነካኪኝ። እንደዛ ትበይኝ ምንድነው? አረጀሁብሽ። አየሽ ቃል በቃል ትነግሪኛለሽ አንድ በአንድ እኮ። ለምንድነው ነገሮች እኔ ነኝ ያረጀሁብሽ? እኔ ነኝ ሳሚ ነው ያረጀው። አንቺ አይደለሽም። አንቺ አይደለሽም። አየሽ ፍቅርም አያረጅም። ልክ ነሽ። እኔ ግን አረጀው። አታልቅሽ። የአዞምባሽን እዛው እሺ እንዴ ጨረሽኝ። ቀና በይ አታልቅሽ ብዬሻለሁ ዛሬ። ቀና በይ አታልቅሽ። ቀና በይ አታልቅሽ። ቀና በይ ውሻ ታሳስኛለሽ እዚህ ጅን ዘላለም ከአንቺ ጋር እንደው አኒ በርቄ አኒ አይሰማም እንዴ? በርቄ ውሃ ሙቂልኝ እስኪ። ማንም የለም ቤት ያቺ ሆነ
ሄሎ ሳሚ እንዴት ነህ? ደህና ነኝ። እኔ የምልህ ዛሬ አመቱ ገብርኤል እንደሆነ ትዝ ብሎሃል እንዴ? አይ እኔ አሁን ነው ትዝ ያለኝ። ትዝ አላለኝም እኮ ዛሬ አመቱ ገብርኤል ነው። ቢሆንስ ማለት ምንድነው? ዛሬ አመቱ ገብርኤል ሀናም ሰራተኛይቱን ይዛት እንደምትሄድ ታውቂያለሽ እንዴ? ስለዚህ ማንም ቤት የለም፣ ቶሎ ነው እየጠበቅኩ ነው። እሺ እንዳትቆይ። እሺ ቻው። እንዴት ረሳሁት? Miserable.